ያገዝክልኝ አውቃለሁ ቃሉ ለታህን አያክል ደስ ይበልህ ዕድሜ ይርዘም ኑርልኝ ሁሌም ከልጅህ አባቴ መድነህ ስሜ ቅመሟ የምፈልገው ይሄንን ነበረ። ካሁን በኋላ በሞትም አይቆጨኝም በማለት ደስታውን አቀረበ። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው አዝናኝና አስተማሪ የሆነውን ምሳሌን ድራማ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት እጠይቃለሁ። ምሳሌና ብሩክ ተገናኙ። ምሳሌ አንገቱ ላይ ተጠምጥማ አልለቀውም አለች። እሱም እንደዛው በጣምም ተላቀሱ። እነ መድብልም አለቀሱ። ምሳሌ አንገቱ ላይ ተጠምጥማ አለቅም በማለት እንግዲህ እስከ መውደቅ ድረስ ደርሰዋል። በወደቁበትም እነ መድብል አንስተዋቸዋል። አሁን ተነሱ፣ አረፍ በሉ፣ ይረፍ በማለትም ይላታል። ነገር ግን ምንም ናፍቆቷ ልትወጣ አልቻለችም። በዚሁም አጋጣሚ አባቷን ምን ሆነክ ነው በማለት ትጠይቀዋለች። ፊቱ ላይ ተቦጫጭሮ የነበረው ምን ሆነክ ነው በማለትም ትጠይቀዋለች። መድብል ትንሽ አረፍ ይበል የመኪና አደጋ ደርሶበት ነው በማለትም እንግዲህ ይላታል። ተመስገን የምፈልገው ይሄንን ነበረ በማለትም ምስጋናውን ያቀርባል። ቅድስትና ዳጣም ይመጣሉ። ዳጣም በጣም ትደነግጥና ምን ሆነክ ነው በማለትም ትጠይቀዋለች። ማንም ሊመልስላት አልቻለም። ሞገስስ በማለት መድብልን ትጠይቀዋለች። ሞገስ ደህና ነው ምንም አይልም፣ ግን ለ3 ቀን ያህል ሆስፒታል ይደርስ ስለተባለ ሆስፒታል አድሯል። አሁን ብሩክም ደህና ነው፣ ሞገስም ደህና ነው፣ ተያይዘን ደግሞ ሄደን እንጠይቀዋለን በማለት ይመልስላታል። በዚሁም አጋጣሚ ተያይዘው ሄደው ወደ ሶፋው ላይ ይቀመጣሉ። ምሳሌ ምንም ያባቷን ናፍቆት ልትወጣው አልቻለችም። ብሩክም እንደዛው እያለቀሱም ነበረ። መድብል ዛሬ የደስታችን ቀን ነው፣ አታልቅሱ፣ ማልቀስ የለም፣ ዛሬ የደስታችን ቀን ነው እያለም ሲያጠናናቸውም ነበረ። በዚሁም አጋጣሚ ዳጣና ምሳሌ ለብሩክ እንግዲህ እያጫወቱትም ነበረ። ዳጣም የራሷን ጉዳይ፣ ብሩክም ምሳሌም እንደዚሁ አንዳንድ ነገሮችን ስታወራው ነበረ። ዳጣም የአባቷን መገኘት እያወራችው ነበረ። ምሳሌም እስከ ዛሬ ድረስ ምን አይነት ነገሮችን እንዳሳለፈች፣ አባቷም እንደናፈቃት፣ ማህሌት መታም እንደነበረ አንዳንድ ነገሮችን ያየችውን ነገር ያሳለፈችውን ስትነግረውም ነበረ። ብሩክም በዚሁም አጋጣሚ እንግዲህ በጆሮ እየሰማ ደስታውን ፊቱን ፈገግ አድርጎ እያዳመጣቸውም ነበረ። ማህሌት ኤፍራታን ብር ታልሰጥሽኝ እኔ አሳልፌ ለዝና ሰጥሻለሁ በማለትም ትላታለች። እኔ ብር የለኝም፣ ላቤን ጠባርጌ ዋጋዬን ከፍዬ እኮ ነው ይሄን ብር ያገኘሁትኝ። 25,000 ብር አግኝተሽ እንዴት ነው የማትሰጭኝ ብላም ትላታለች። አልሰጥም፣ ጥገኛ እንደሆንሽ አጣሽ እንዴ በማለትም ትላታለች። እንደዛ ታልሽ እሺ አደርግልሻለሁ በማለት እንግዲህ አሳልፌ ሰጥሻለሁ በማለት በማስፈራራት ጥላት ወጥታለች ማለት ነው። በዚሁም አጋጣሚ ብሩክ ቁጭ ብለው ባሉበት ቅድስት ሙቅ ይዛም ሄዳለች። በዚሁም አጋጣሚ ቅድስት ሙቅ ይዛ የሄደችውን ሙቅ ዳጣና ምሳሌ እኛም እንጠጣለን በማለት ይሏታል። እናንተ በሽተኞች አይደላችሁም፣ እኔ ያዘጋጁት ለጋሼ ነው፣ እናንተ ደግሞ ምን ቤት ናችሁ በማለትም ትመልስላችኋለች። ይህም ሁሉ አባይ አይጠጣውም አይጨርሰውም በማለት እንግዲህ ምሳሌም ትመልስላታለች። ዳጣም እንደዚሁ ዳጣ አባቴ እኮ ተገኘ እያለች ለብሩክ ስትነግረውም ነበረ። እህቶች እንዳሏት እንደምትወዳቸው እህቷም ደግሞ እሷን እንደምትጠላት ያለውን ነገር እሷም ስትነግረውም ነበረ። በዚሁም አጋጣሚ ናታን የሚባል በጣም ጥሩ ልጅ አለን ብላም ትነግረዋለች። አግቢው ብሎ ይላታል። አግቢው ኤፒ ጉድጓድ ነው የምታስገባኝ፣ በጣም ነው የምትወደው እያለችም ስትለውም ነበረ። በዚሁም አጋጣሚ መድብል ሞገስን ሊጠይቅም ሄዶ ነበረ። ሉላም እዛው ነበረች። እንግዲህ ታሁን ወዲያ የሚፈልገው
ይሄ ሰው ተጎድቷል፣ አንዳንድ ነገር መፈለግ አለበት በማለት ምትለዋለች። ዶክተሮቹ በጣም ጎበዝ ናቸው። ምንም ነገር አትጨናነቂ፣ አዲስ ነገር ታለ ንገሪኝ፣ ታመመው ጥሪኝ ይላትና እኔ አሁን ምግብ ይዤ ልምጣ በማለት ተነስቶም ይሄዳል ማለት ነው። ማህሌትም ለዝና እንግዲህ አዲስ ነገር አለኝ በማለት ደውላለት መኪና ውስጥ ተገናኝተውም ነበረ። ምንድን ነው የፈለግሽኝ? ለምንድን ነው የፈለግሽኝ? በማለት ይላታል። ብር ፈልገሽ ነው ብሎም ሲላት፣ አዎ ብር ፈልጌ ነው፣ ሳይሰራ ብር አይገኝም፣ ስትሰሪ ነው ብር ምሰጥሽ በማለትም እንግዲህ ይመልስላታል። አዲስ ነገር አለኝ ዝና ለዝና ማህሌት ሞገስ ያለበትን ሆስፒታል አውቀዋለሁ በማለትም ትለዋለች። እሱም እንግዲህ እሺ በቃ ታሁን ወዲያ ማድረግ ያለብኝን እኔ ያደርጋለሁ በማለትም እንግዲህ አንዳንድ ነገሮችን አስቦ በውስጡ ይዟል። ምሳሌም እንግዲህ ለአባቴ እኔ ነኝ ውጥ ምሰራለት፣ እኔ ሽሮ ልስራልህ ስለው እሺ ብሎኛል በማለት ጉድ ጉድ እያለች ትገኛለች። ቅድስትም ተይ እኔ ነኝ ምሰራለት ተይ ባክሽ እያለችን ስትላት ነበር። ነገር ግን እኔ ራሴ ነኝ ለአባቴ የምሰራለት በማለት ግግም ብላ እየሰራች ትገኛለች። ምግቡም ደርሶ መጥቷል ማለት ነው። አጎረሰችው፣ በጣምም ደስ አለው። ዳጣም እስቲ ልቅመስልሽ አብረን እንብላ በማለትም ትላታለች። አበይም በማለትም እያስፈራራቻትም ነበረ። እንግዲያውስ እኛ ቤት ስትመጪ ምግብ አልሰጥሽም እያለችም ትላታለች። አንቺማ ቤት ሄድሽ ያዝ ለቤተሰቦቼ አስተዋውቅሻለሁ ብለሽ ነበር፣ ነገር ግን አላስተዋወቀችኝም እያለችም ለአባቷ ስትናገርም ነበረ። እንግዲህ ማህሌት ይህን ሞገስ ሆስፒታል ያለበትን ሆስፒታል ስላወቀችና ስለነገረችው በዚሁም አጋጣሚ ለዝና ስለነገረችው ዝናም ለካሌብ ደውሎ እንግዲህ ሞገስ ያለበትንና ሞገስን መያዝ እንዳለባቸው ማፈን እንዳለባቸው ተስማምተው ተነጋግረዋል ማለት ነው። መርዙም በዚህ አጋጣሚ አንድ ባለጉዳይ ደውሎለት ነበር። ባለጉዳዩም እንግዲህ የራሱን ሀሳብ ልጃቸው በቲክቶክ ላይ አንዳንድ ነገሮችን እያደረገች ስለነበረ ለዛ መፍትሄ የሚገኝ መድኃኒት ነበር የሚፈልጉት። እሱ ግን እርቃኗን ወጣች ሲባት እንዴት እርቃኗን ወጣች በማለት አንዳንድ ቀልዶችን ሲቀልድ ነበር። የደላላ ስራ ማለት ነው። ሞገስ ዶላን ሂጂ ግቢ ብሎም ይላታል። አብራው ነበረች። ሂጂ ግቢ፣ አሁን ዝና ታገኝሽ ሌላ ችግር ይፈጠራል። ደስታችን በተመለሰበት፣ አሁን ሀብታችን ሊመለስበት ባለበት፣ አሁን ደግሞ ሌላ ነገር እንዳይፈጠር ሂጂ ግቢ፣ ዝና ታገኝሽ አሁንም ይይዝሻል፣ ዝና የተረጋጋው እዚህ ሀገር ላይ የለችም በማለት ነው በማለት አንዳንድ ነገሮችን ይላታል። እሷም እሺ በቃ በማለት በጣም ታዝናለች። ቅድስት ለብሩክ በጣም እንደተሰማት እሱ ከቤት ወጥቶ ሲቀር በዛው እንደ ከፋት በጣም ከፍቶኝ ነበረ ያላንተ ህይወት መኖር እንደማይቻል ምሳሌና እኔ ምን ያህል ህይወት እንዳሳለፍን ዳጣም ደግሞ አባቷን ታገኘች ወዲያ እዚህ ቤት በብዛት እንደማታደርግን ቀን ቀን እየመጣች እንደምትጠይቃቸው አንዳንድ ነገሮችን እየነገረችውም ነበረ። እሱም እንግዲህ እሷን በዚሁም አጋጣሚ ፍቅሯን ልትገልጽ ፈልጋለች ማለት ነው። እንደምትወደውም እየገለጸችለት ነው። ታላንተ ህይወታችን እንደማያምር መድብል ጀግና ሰው እንደሆነ መድብል ባይመጣ እኔም አንተም ምሳሌም እንጠፋ ነበር በማለት እንግዲህ አንዳንድ ነገሮችን እያወራችውም ነበረ። እሱም እንግዲህ ፊቱን ፈገግ አድርጎ እያዳመጣትም ነበረ። በመጨረሻም እንግዲህ ተቃቅፈዋል፣ ደስታቸውን አሳልፈዋል። ዳጣ መርዙን እንግዲህ ሄዳ እስቲ እባክህ ዝና ታገኘኝ ይገለኛል፣ እስቲ ሞገስን ሄደን እንጠይቀው በማለት ትለዋለች። መርዙም እንግዲህ እኔ አልሄድም በማለት ብር ስለለመደ አልሄድም ይላታል። ደላሎች ድሮስ መች ትላላችሁ ያለ ብር ብሞትስ ይላታል። አንተ ብትሞት መሬት ራሱ አትቀበልክም፣ አስፈንጥራ ትጥልካለች እያለችውም እያሾፈችበትም ነበረ። እስቲ ለማንኛውም 200 ብር አይበቃክም እያለችዋለች። 200 ብር አይበቃክም ብላም ስትለው ትንሽ ጨምሪበት ይላታል። አልጨምርም በማለትም እንግዲህ እየተቀላለዱ አይ በቃ ችግር የለውም ስለምወድሽ በማለትም ይዟት ይሄዳል ማለት ነው። ወደ ቀጥታ ይሄዳሉ። ዝናም እንግዲህ ማህሌትን ሞገስን ሄዳ እንደምትገለው ማስጠንቀቂያ ይሰጣታል። ግደው ይላታል። ረዳት ያስፈልገኛል ብላም ትለዋለች። እሱም እንግዲህ አንድ ረዳት ልኮላታል። ተረዳቱ ጋር አንዳንድ ነገሮችን አውርተው ቀጥታ ወደ ሆስፒታል ሄደዋል ማለት ነው ከረዳቱ ጋር። ረዳቱም እንግዲህ
ከማህሌት ጋር እየሄደ አንዳንድ ነገሮችን እሷም ሆስፒታል ደርሳ እየፈተሸችም ነበረ። ዝናም እንግዲህ ትህትናን እናትሽ ብር አልክም ቤተሰቦችሽ ብር አልክም ብለዋል አይደለም? እንደዛ እስከሆነ እምቢ ታለሽ እሺ አንድ ኩላሊትሽን አውጥቼ ብሸጥ የፈለግነውን ብር ያወጣል እያለም ሲያስፈራራትም ነበረ። እሷም እባክህ እኔ ቤተሰቦቼ ምንም የላቸውም እያለች ስትማጸነው እኔን ለማራራታት ሞክሪ እያለ እየጨከነባትም ነበረ። ማህሌትም እንግዲህ ሆስፒታል ደርሳለች። ክፍሎቹን እየፈተሸችም ነበረ። በዚህም አጋጣሚ ታገኘው ይሆን ሞገስን አግኝታ ትገለው ይሆን ማንስ ሳይደርስለት ይሆን የሚለውን እስቲ በስተመጨረሻ ቀጣይ ቪዲዮ ላይ የምናይ ይሆናል። መጨረሻው እዚህ ላይ ነው ያቆመው። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሆኑልኝ። ባይ ባይ።